አድራችኋል? እኔ አሁን ድምፄን እያስገባኝ ያለሁት እዚህ ቪዲዮ ላይ አሁን የሰኞ ፀጉሬን ያያችሁት ተመልሼ ወደ ሰላምታው ልሂድ። እንደምን አደራችሁ አይደል ያልኩት፣ አሁን ማታ ላይ ነው ድምፄን እያስገባኝ ያለሁት እዚህ ቪዲዮ ላይ። ቪዲዮውን ጠዋት ላይ የምለቀው ይመስለኛል። ስለዚህ ለዛ ነው እንደምን አደራችሁ ያልኩት። አሁን ይህን የምትመለከቱት የማክሰኞ ዕለት ቪዲዮ ነው፣ ጠዋት ላይ ወደ ስራ ከመሄዴ በፊት። ስለዚህ በተለይ ለሁለት ተከታታይ ዓመታት ከዛም በላይም ነው በጣም በቃ ማአት ጊዜ ነው ማጠፋው ፀጉሬን ለመስራት። ያው ትንሽ ስለሚያስቸግር ትንሽ ሲሆን በደንብ ስለሚያስቸግር እኔና ጓደኛዬ መስኪ ቲዩብን እንከታተላለን። መስኪ እንመለከታት ነበር እና የሆነ ሰዓት ላይ አስተያየት መስጫ ቦታው ላይ ሄደን እያነበብን ነበር እና የማይረሳኝ አስተያየት አንዷ የጻፈችው አሁን ፀጉሬን ለማሳደግ ይመስለኛል ብቻ ዋናው ሀሳቡ ወጥ መስራት ነው የቀረኝ ያለችው። ምክንያቱም ሁሌ በበይነ መረብ የሆነ መረጃ ለማግኘት ስንፈልግ በቃ ሽንኩርቱን ተጠቀሙ ነው፣ ምን ብቻ ይደክማል። አዎ ከዛ ብቻ ለማንኛውም በአጭሩ ይሄ የ4 ደቂቃ ቪዲዮ ነው የሚሆነው፣ ከ4 ደቂቃ በላይ ረዝ ነው። እዚህ አሁን ሲፈታ ምን እንደሚመስል ታዩታላችሁ። ቅባ ከተቀባ በኋላ ደህና ነው። ቅባ ካልተቀባ ግን ያው ምንድነው አገር ይያዝልኝ ነው። እንደዛ ነው የሚለው ነው የሚባለው። የአገር ሽሽቦ ነው ያረኩበት፣ ምክንያቱም አለበለዚያ አይያዝም አጭርም ስለሆነ። እንቁጭ ብዬ በቪዲዮ ሳይሆን በነገራችን ላይ ደስ ይለኛል። ስለዚህ አሁን የፀጉሬ ላይ የነበሩትን ሽቦች አሳያችኋለሁ። በከፊል ይህ ነበረ። ከዛውን ደግሞ በጎንም እንደሚመስል በከፊል አሳያችኋለሁ። ሙሉ አይታይም እንደነገርኳችሁ ቅድም ወይስ ነግሬያችኋለሁ? ለማንኛውም የተለያዩ ቅንጭብ የሆኑ ቪዲዮዎች ጠረቀም ነው። ከዛ ይሄ የሮብ ቀን ነው የሚሆነው አይደለ? አሁን ከሻሹ ስር ያለውን ሌላኛውን ሻሽ ጓደኛዬ ነች ሰጠችኝ። አሁን ግን የት እንደገባ እኔ እንጃ። ፈልጌ ያጥቼዋለሁ። ቅድም እንደነገርኳችሁ ፍላጎቴ ጊዜ መቀነስ አይደለ፣ ጊዜ መቆጠብ። ስለዚህ አሁን እቆጥባለሁ ማለት ነው። ዝም ብሎ በዛ ስራ ሲይዞ ከዛ በኋላ ሻሽ አድርጎ ከዛ ጠዋት እንደዚህ ፈቶ መሄድ። ያው እኔ ከለመድኩት እንግዲህ ዋናው ከባለቤቱ ያወቀ ቡዳ ነው የሚባለው። አሁን ሳይሆን ድብዳብ ነው የሚመስለው፣ ከለሩም ተጨምሮበት ነው። አሁን ሐሙስ ላይ ነን። ሐሙስ ላይ ያውበት ቪዲዮን ካየሁት በኋላ ምናልባትም ቁጥጥር ሰርቼው ባደርስ አይሻል አይቀርም ነበር ብዬ ሳስብ ነበር፣ ግን ያው አልተሰራም። አሁን ከስራ መሄጃ ሰዓት የራሱ ደርሷል። ስለዚህ እና እንደምታዩት ያለው እሁድ ማለት 5ኛ ቀን ነው የሚሆነው አይመስልም። ሁላ ወደ የታጠበ ፀጉር ይሄ ሐሙስ ላይ ይመስላል። ስለዚህ አሁንን እዚህ ደህና መስሎኝ ነበር። ከዛ ግን ምንድን ነው ያደረኩት? እቤት ገብቼ ውስጥ ገባሁና እንዴት በተወሰነ ለማስተካከል ሞከርኩኝ። ይሻላልና ለማንኛውም የሳምንቱ ውሎዬ የፀጉሬ ውሎ ይህንን ይመስል ነበር።